This channel does not promote or encourage any illegal activities. All contents provided by this channel is meant for educational purpose only. ቻቹ የክሪፕቶ ትሬደሮች የማታውቁትን አንድ ነገር ልንገራችሁ። ኤክስቼንጆች በብዙ ጊዜ ትሬድ ማድረግ የምንችለው እንደምታውቁት የራሳቸው ክሪፕቶዎችን ወይም ደግሞ ክሪፕቶ ከረንሲዎች ብቻ ነበረ። ነገር ግን አሁን ዛሬ ይዤላችሁ የመጣሁት ብዙዎቻችሁ የምታውቁት ጌቲ ኤክስቼንጅ እናንተ በቀላሉ ጎልድን ትሬድ ወይም ደግሞ ፎሬክስ ማርኬትን ስቶክ ማርኬትን በቀላሉ እንድትቀላቀሉበት የሚያስችላችሁን ምርጥ ፕላትፎርም ይዞላችሁ መጥቷል። ዛሬም ስለዛ ፕላትፎርም እንዴት እንደሚሰራ እንዴት እንደምትጠቀሙትና በምንም አይነት ነገር ሌላ ምንም አይነት ተጨማሪ የሆነ ባላንስ ወይም ደግሞ ከረንሲ ሳያስፈልጋችሁ በራሳችሁ ባላችሁ የክሪፕቶ ባላንስ ብቻ እንዴት አድርጋችሁ ትሬድ ማድረግ እንደምትችሉ በዛሬው ቪዲዮ አሳያችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እንደዚሁም ከሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን፣ አብራችሁ ይቆዩ። እሺ ይሄንንም ኤክስቼንጅ እንደምከለላችሁ ጌት ሊንኩን ከዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ይሆናል ማለት ነው። ስለዚህ በቀጥታ ተመዝግባችሁ ኬዋይሲ ጨርሳችሁ ወደ ስራው መግባት ትችላላችሁ። እንዴት ነው ይሄንን ነገር በቀላሉ ማድረግ የምንችለው የሚለውን ስናይ የመጀመሪያው ስራችሁ የሚሆነው ምናልባት አፕሊኬሽኑን አፕዴት ካላደረጋችሁት አዲስ ዩዘሮች ከሆናችሁ ኦልሞስት ራሱ ይመጣላችኋል። አዲስ ዩዘር ካልሆናችሁና ደግሞ የነባር ዩዘሮች ከሆናችሁ ግዴታ አፕሊኬሽኑን አፕዴት ማድረግ ይጠበቅባችኋል ማለት ነው። ካችሁት በኋላ እናንተ የሚጠበቅባችሁ ነገር ምንድነው? ጀስት እዚህ ጋር መታችሁ አሴት የሚል አለ። ዜን እዚህ ጋር አሴት የሚለውን ትነኩታላችሁ። አሴት የሚለው ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት እንግዲህ በጣም ብዙ ነገሮች ይኖራሉ። ለምሳሌ በፊት እንደ በፊቱ ኦቨርቪው ላይ ያው የክሪፕቶ ባላንሳችሁ ወይም ክሪፕቶ ሆልድ ያደረጋችኋቸው ባላንሶች ይኖራሉ፣ ይታያችኋል። እንደዚሁም ዩኒፋይድ አካውንት አለ። ፊውቸር ትሬድ የምታደርጉ ከሆነ ከዚህ በፊትም በጣም ብዙ ቪዲዮዎች ሰርቻለሁ ስለሱ ጀስት ቼክ ማድረግ ትችላላችሁ ቻናሌ ላይ። አሁን አዲሱ ፕሮዳክት ወይም ዛሬ ፎከስ የምናደርግበት ፕሮዳክት ትሬዲፋይ ይባላል። ይሄም ደግሞ ትራዲሽናል ማርኬት ላይ ወይም ማለትም እና ፎሬክስን ክሪፕቶ የሀገር ከረንሲዎችን ዩኤስዲ ከዩሮ ጋር ሊሆን ይችላል፣ ጎልድ ሊሆን ይችላል፣ ወይም ሜታሎችን እንደዚሁ ስቶክ ማርኬቶችን እና ቴስላን ጨምሮ በቀላሉ ትሬድ ማድረግ የምትችሉበትን መንገድ አሳያችኋለሁ ማለት ነው። ስለዚህ ይሄንንም ትሬዲንግ ትራዲሽናል ፋይናንሻል አሴት አካውንት በአንድ ብቻ አካውንት በቀላሉ ትሬድ ማድረግ እንዴት እንደምትችሉ ነው የምናሳያችሁ። ስለዚህ አሁን ለመጨረስ እናንተ ትሬዲፋይ የምትለው አንፍታችሁ ስታርት ናው የሚለውን ስትነኩት እዚህ ጋር እንደምትመለከቱት አንዳንድ ነገራቶችን ያሳያችኋል። ትሬዲፋይ ኮንትራክት ምንድነው፣ ሊቨሬጅ ኤንድ መርጅን ምንድነው የሚሰራ ነው። ሁሉም ጊዜ በማንኛውም ሰዓት የምታገኙትና ምንም አይነት ገደብ የሌለው ማርኬት እንደሆነ ይታወቃል። ነገር ግን በዚህ ማርኬት ላይ ደግሞ ፎሬክስ ላይ ሲሆን ደግሞ ለየት የሚያደርጋቸው አንዳንድ ነገራቶች እንዳሉ ልነግራችሁ እወዳለሁ። እዚህም ላይ ደግሞ የዚህ ማርኬት ላይ ስትቀላቀሉ አንደኛ ነገር ማወቅ ያለባችሁ ነገር ክሪፕቶ እንደ ክሪፕቶ 24/7 ሰዓት ሳይሆን ትሬድ ማድረግ የምትችሉት ይሄ የማድረግ የምትችሉት ከሰኞ እስከ አርብ ባሉት ጊዜያት ብቻ ይሆናል ማለት ነው። ዊክንድን አይጨምርም። ቅዳሜና እሁድን የዚህ ትሬድ ላይ ማርኬት ትሬድ ላይ ማድረግ አትችሉም፣ ወይም እዚህ ማርኬት ላይ ትሬድ ማድረግ አትችሉም ማለት ነው። እንደዚሁም ደግሞ እዚህ ላይ ማወቅ ያለባችሁ ነገር ትሬዲንግ ፊ ላይ ለምሳሌ አሁን አርብ ትሬድ ከፍታችሁ ከነበረ ኦቨርናይት ፊ ስላለው ኦቨርናይት ፊ እንዳትከፍሉ ሞስት ፕሮባብሊ አርብ ሲሆን ማታ ላይ ማለት ነው ዘግታችሁ መውጣት ይጠበቅባችኋል። ኦፕን ከሆነ ፖዚሽናችሁ ነገር ግን ፖዚሽናችሁ ኦፕን የሚሆን ከሆነ እናንተ ኦቨርናይት ትሬዲንግ ለፕላትፎርሙ መክፈል ስለሚጠበቅባችሁ ኦቨርናይት ፊ ከመግባታችሁ በፊት ሲኤፍዲ ማርኬት ላይ ማለት ነው እንደዛ ከመሄዳችሁ በፊት ይሄንን መጠንቀቅ ይጠበቅባችኋል ማለት። ላይቨሬጅ ላይ ደግሞ እስከ ልክ እንደ ክሪፕቶ ማርኬት አይደለም ይሄ። ስለዚህ በሉት ነው የሚሰራው እንደምታውቁት ነው። ስለዚህ በዛ መንገድ ነው። አስፈላጊ ከሆነ ዲቴል ቪዲዮ ሰራላችኋለሁ። ጀስት እኔ አሁን እንትኑን ብቻ ላስተዋውቃችሁ ነው የፈለኩት ማለት ነው። ስለዚህ ይሄን ይመስላል። እንደዚሁም ደግሞ እንደምታውቁት ሜታ ትሬዲንግ 5 እና ሜታ ትሬዲንግ 4 አለ። እዛ ጋር በቀላሉ ማገናኘት የምትችሉበትም ኦፕሽን አለ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ በጣም በቀላሉ ለምሳሌ ጎልድን ብናይ ጎልድ ለምሳሌ አሁን በጣም በከፍተኛ ሁኔታ እንደሚጨምርና ኦል ታይም ሃይ እየሰበረ እንደሆነ ይታወቃል። ስለዚህ አሁን እዚህ ጋር ለምሳሌ ቻርቱን በሚገባ እዚሁ ላይ ማየት ትችላላችሁ በአንድ አፕሊኬሽን ማለት ነው። ስለዚህ እዚህ ጋር አንድ ነገር አሰርግጬ የምነግራችሁ አብዛኞቻችሁን ስለ ክሪፕቶ ማርኬት ብቻ ከሆነ የምታውቁት እዚህ ማርኬት ላይ ልክ እንደ ክሪፕቶ ሁሉ በእጃችን ወይም በኖርማል ለምሳሌ ጎልድ ትሬድ እያደረግን ይሄን ያህል ጎልድ አለን ብለን በራሳችን ኦን የምናደርገው ሳይሆን ምናባዊ የሆነ ወይም ደግሞ በፕራይስ አክሽን ላይ የተመሰረተ ወይም ደግሞ ፕራይስ መጨመርና መቀነስ ላይ ትሬድ ተመስርተን ትሬድ የምናደርገው ነገር መሆኑን ልነግራችሁ እወዳለሁ ማለት ነው። እዚሁ ላይ እንደምታውቁት እንግዲህ ያው ክሪፕቶ ላይ ትሬድ እንደምታደርጉት ሁሉ የተለያዩ ኢንዲኬተሮች ይኖራሉ። እሱም ማየት ትችላላችሁ። እንደዚሁም ቻርቶች አሉ። እነሱንም ቻርቶችንም ትሬዲንግ ቪው ላይ ሊሆን ይችላል ወይም ደግሞ እዚሁም ቻርት ላይ መክፈት ትችላላችሁ። ሌላው እዚህ ጋር አሁን ለምሳሌ ባይ ኦርደር ወይም ደግሞ ሎንግ እና ሾርት ክሪፕቶ ላይ እንደምታውቁት ሁሉ ባይ ለምሳሌ ሎንግ ነው ወይም ደግሞ ይጨምራል ብላችሁ የምታስቡ ከሆነ መግባት ትችላላችሁ። እዚህ ጋር ባጭሩ እዚህ ጋር እንደምታውቁት ተርም ኤንድ ኮንዲሽን አለው። ያ
ያ ማለት ይችን ተስማምታችሁ አግሪ ትሉትና ኮንቲኒው ትሉታላችሁ ማለት ነው። ከዚህ በኋላ ኮንግራቹሌሽን ያሁን ካሁን በኋላ መጠቀም ትችላላችሁ ማለት ነው። የመጀመሪያ ስራችሁ የሚሆነው እንደምታውቁት ያው ዩኒፋይድ አካውንት ላይ ገንዘብ ካላችሁ በቀጥታ ወደዚህ ትራንዲፋይ ማድረግ ትችላላችሁ ማለት ነው። ሚኒመሙ 0.01 አካባቢ ነው። ለምሳሌ 0.6 ስላለችኝ እሷን ዝም ብዬ ትራንስፈር አረኳት ማለት ነው። እንደምትመለከቱት አሁን ትራንስፈር ሆኗል። ስለዚህ አሁን እዚህ ጋር ብላይ እንደምታውቁት ሊቨሬጅ ወይም ደግሞ መርጂን አለ። ስለዚህ አሁን እነሱን ነገሮች እዚህ ጋር ደግሞ ለየት በሚያደርግ ሁኔታ ማወቅ አለባችሁ ማለት ነው። ለምሳሌ ፊ አለ። የፊ መንገዱ ኮሚሽኑ 0.018 ፐር ትሬድ ነው የሚጀምረው ሎኑ። ይሄ እንግዲህ ከዚህ ጀምሮ እንደ ትሬዱ አመቃቅና አለው ማለት ነው። ስለዚህ በተሻለ መጠን ትሬዲንግ ፊ ላይ ወይም ትሬድፋይ ስትጠቀሙ ኮንትራክቱ ሃይ ሊቨሬጅ የምትጠቀሙ ከሆነ በጣም ፕራይስ ሙቭመንቱ ከፍተኛ ስለሚሆን ገንዘባችሁም ከፍተኛ ሪስክ ውስጥ ይገባል ማለት ነው። ስለዚህ ለምሳሌ ባይብል እዚህ ጋር እንደምትመለከቱት ሉት አለ። ሉቱን ባደገ ቁጥር የእናንተም ገንዘብ እያደገ ይሄዳል። ነገር ግን ደግሞ የእናንተም ሪስክ በዛው ልክ እያደገ የሚሄድበት ሲቹዌሽን ይፈጠራል ማለት ነው። ስለዚህ ጋር ማርኬት አለ፣ እንደምታውቁት ትሪገር አለ። ያ ማለት ትሪገር ማለት ልክ ጨረታ እንደሚባለው ነገር ማየት ትችላላችሁ። ማርኬት ሲሆን ደግሞ ያው በዛው ባለበት ፕራይስ ለምሳሌ አሁን 5123 ከሆነ አሁን በምትፈልጉትን አማውንት እዚህ ጋር ካስገባችሁ በኋላ በዚህ ፕራይስ ወዳውኑ ይገዛላችኋል። ከዚህ ደግሞ እንደምታው 0.60 USDC X ማለት እዚህ ጋር ባጭሩ 1 to 1 ነው ማለት ነው። ስለዚህ እዚህ ጋር ይችኛዋን ነክታችሁ የፈለጋችሁትን ያክል መሄድ ትችላላችሁ ማለት ነው። እዚህ ጋር ግን ያላችሁ መርጂን እንደምታዩት አለ ማለት ነው። ስለዚህ በዚህ ነው የምትገቡት። ሉታችሁንም እዚህ ላይ ማስተካከል ትችላላችሁ። ብትፈልጉ በአማውንት ማስተካከል ትችላላችሁ። ብትፈልጉ ደግሞ በቫልዩ ወይም USDC X ማስተካከል ትችላላችሁ። አለበለዚያ ደግሞ USDC X ኮስት ማስተካከል ትችላላችሁ ማለት ነው። ግን አስተውሉ 500 X ነው ማለት ነው እዚህ ጋር የሚሄደው። ስለዚህ ይሄንን ካረጋችሁ በኋላ እዚህ ጋር እንግዲህ ትሬዱን ማየት ትችላላችሁ። ፖዚሽናችሁ ምናምን ማየት ትችላላችሁ። ሴልም ከፈለጋችሁ ደግሞ ሾርት መግባት ከፈለጋችሁ እንደዚሁ በዚህ አማካኝነት መግባት ትችላላችሁ ማለት ነው። ይሄ ብቻ አይደለም፣ ስቶክ ማርኬቶች ሊሆኑ ይችላሉ። ለምሳሌ እነ ቴስላ፣ እነ ጉግል፣ እነ ማይክሮሶፍት፣ ናቪዳ፣ ሌሎችም አሉ። ቲፋይ እና አሊባባ ሁሉ ጨምራችሁ እዚህ ጋር በጣም ብዙ ሁሉም ማለት ይቻላል አሉላችሁ። እነ ፔፓል ሁሉም አሉ። እነዚህ ጋር ገብታችሁ እነ ሾፒፋይ ጨምሮ አሉ። እነሱንም ትሬድ ማድረግ ትችላላችሁ። እነ ሜታ ላይ ስንመጣ ደግሞ ጎልድ፣ ሲልቨር፣ ፕላቲኒየም እነሱ የመሳሰሉት አሉ። እንደዚሁም ደግሞ ይሄ ዲጂታል ጋችሁ የዩኤስ ማርኬት ላይ ያሉ አሉ አይደል? የቻይና እና ዩኤስ ማርኬቶች እነሱን ጃፓን፣ ስዊዝ የተለያዩ እንትኖች አሉ። እነሱንም የመንግስትን የካፒታል ማርኬቶች አሉ። እነሱንም ትሬድ ማድረግ ትችላላችሁ። እንደዚሁም ፎሬክስ ላይ ዩሮ ጄፒቢ ሊሆን ይችላል። ዩሮ ኤዲ ዩኤስዲ ጄፒዋይ ጂፒቢ ዩኤስዲ በሰይፈታ እነ ካፍ አሉ። ላንድ ከረንሲ የመሳሰሉት እና አውስትራሊያ ምናምን አሉ። እነሱንም መጠቀም ትችላላችሁ። እንደዚሁም ደግሞ ኮሚኒቲዎች ለምሳሌ ኦይል ሊሆን ይችላል የመሳሰሉትን ነገሮችም ትሬድ ማድረግ ትችላላችሁ ማለት ነው። ሶ ከሞላ ጎደል ይሄንን ይመስላል። እዚህ ጋር ደግሞ ያላችሁን ባላንስ እያንዳንዱ ነገር ማየት ትችላላችሁ። ሀሳብ አስተያየት ካለ ጠይቃላችሁ፣ ያላችሁ ነገር ካለ ኮመንት ላይ መጻፍ ትችላላችሁ። አይ ሆፕ አብራራላችኋለሁ ማለት ነው። ጥያቄያችሁን እዛ ላይ መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዛፕ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ ኦል ማድረግ እንዳትረሱ። እንዲሁም የቴሌግራም ቻናላችንን ጆይን ብታደርጉ ብዙ አይነት ጥቅሞች ማግኘት ትችላላችሁ። ቻው